የሚጸየፈውና እግዚአብሔር የማይወደው አትንኩ አታድርጉ መሆን የለባችሁም ብሎ ያላችሁ ነገር ምንድነው? መጽሐፍ ቅዱስ አታድርጉ አትንኩ አትሁኑ እንደዚህ ሁኑ እንደዛ ሁኑ ብሎ የሚለው ነገር ምንድነው? እግዚአብሔር ቃሉ እንደሚለን ነን ወይ? ቃሉ እንደሚናገረን ነን ወይ? ቃሉ እንደሚለን ነን ወይ? እንደሚያወራን እንደሚናገረን ነው ወይስ አይደለንም? ሄሎ ነው ወይስ አይደለንም? ዋጋ ይከፍላል ያስ ኖ ቢኖርም ባይኖርም እግዚአብሔር ያለ ይሄ ነው። እግዚአብሔር የሰጠኝ ይሄ ነው። አገልግለኝ ነው ያለኝ። ትውልድን ታደግ ነው ያለኝ። እዚህ ጋር ሁሉ ብሎ ነው ያስቀመጠኝ። ይጋ ነው። ስለዚህ ነው ዓለምን እግዚአብሔር የሌለበት በአቋራጭ የሚገኝ ገንዘብ ቢሆን ወርቅ ቢሆን ትዳር ቢሆን ሀብት ቢሆን ዝና ቢሆን ነው እግዚአብሔር የሰጠኝ ይበቃኛል እዚህ ጋር ነው ያለኝ ብሎ የሚለውን እግዚአብሔር ይፈልጋል። ጠብቃት አለው እግዚአብሔር፣ አልማት አለው፣ ተንከባከባት ብሎ እግዚአብሔር አምላክ አለ። ምንድነው በእጅሽ ላይ ያስቀመጠው? ምንድነው የሰጠክ? ምንድነው የሰጠሽ? ሲሰጥሽ እኮ ተቀብለሃል። ሲሰጥሽ እኮ ተቀብለሻል። ሲወስድሽ እኮ ተወስደሻል። አዳም ሲወስደው ዝም ብሏል። ወስዶ ሲያስቀምጠውም ዝም ብሏል። መጨረሻ ላይ ያለው ጉዞ ነው እንጂ እንቅፋት የሆነበት ሲኖር በኤደን ገነት ሲኖር የመጣውን ነገር ተጋፍቶ ማለፍ አልቻለም። እግዚአብሔርን ስናገለግል ባለራእያን አገልጋዮች ካላችሁ ስም እግዚአብሔርን ስናገለግል ፋይት ሊኖር ይችላል፣ ጦርነት ሊኖር ይችላል፣ ውጣ ውረድ ሊኖር ይችላል። ኖ እያለ የሚኖር አገልጋይ ነው እግዚአብሔር እየለመለመ የሚሄደው ኖ ብሎ የሚሄድ አገልጋይ ነው። ስለዚህ እየለመለምክ መሄድ ትፈልጋለህ? ብዙ ፍሬ እያፈራ መሄድ ትፈልጋለህ? አሜን ነው ወይ? አልማት አለው፣ ተንከባከባት አለው። ተንከባከብ አልማ ብሎ ሲለው እሺ ብሎ ሀደራውን ከተቀበለ በኋላ እግዚአብሔር ዞር ሲል ትእዛዙን አፈረሰው። ትእዛዙን አፈረሰው። አታፍርሺ። እግዚአብሔር የሰጠሽ ትእዛዝ አለ። እግዚአብሔር የሰጠ ትእዛዝ እኔ እንዲህ ልበልሽ፣ አንቺን እግዚአብሔር አምላክ በዚህ ምድር ላይ ሲያኖርሽ፣ አንተን እግዚአብሔር አምላክ በዚህ ምድር ላይ ሲያኖር ለራሱ አገልግሎት ነው። በልተህ ጠጥተህ እንድትኖር አይደለም። በልተህ ጠጥተህ አፈር እንዲበላ አይደለም። እግዚአብሔር ለራሱ ስራ በዚህ ምድር አስቀምጧል። አዳምን እግዚአብሔር ያስቀመጠው ለራሱ አገልግሎት ነበር። ለሐሳቡ ታሶ ለፍቃዱ ተገዝቶ እያለማ እየበላ እየጠጣ እግዚአብሔርን እየታዘዘ እንዲኖር ነበር እግዚአብሔር ያስቀመጠው። ነገር ግን አሻፈረኝ አለ። እንዴ ብሏል። ሲያይ ከእግዚአብሔር ጋር መተካከልን እንትናል ማወቅ ፈለገ። እንደ እግዚአብሔር ማወቅ መረዳት ፈለገ። ሲያይ መጀመሪያ ከሚያየው እይታ አሁን የሚያየው እይታ በለጠበት። ይሻለኛል ብሎ ያንን ፍሬ ወስዶ በላ። ብራዘር ዝም ብለህ እግዚአብሔር የሌለበትን ፍሬ አታግበስብስ። የአመፃን እንጀራ አትብላ። የርኩሰትን እንጀራ አትብላ። ማንም እንኪ ያለሽም በቃ አትቀበይ።
ተምችና ቁብቁባ አሜከላ እንድታበቀል ትችላለች መከራ እየበላ ያ ፋይት ወደኛም ደረሰ በስግድ ምህረት በስቶልን በተአምራት እየኖረን አለን እንጂ ሰው አሁንም ድረስ ለፍቶ ጥሮ ግሮ እየበላ ነው ሰው ለፍቶ ጥሮ ግሮ እየበላ ነው እኛውን ዛሬ ተለይበትም ይሄንን አትንካት ከሷ በበለቀን አለው ክብር ለኢየሱስ ይሁን ዛሬ በኢየሱስ ክርስቶስ ስም እንደ እግዚአብሔር ቃል እንደ እግዚአብሔር አገልጋይ እናገራችኋለሁ እንደ እግዚአብሔር እንዳላችሁ ሁኑ እግዚአብሔር እንደተናገራችሁ ሁኑ ትበዛላችሁ ፍሬያማ ትሆናላችሁ እግዚአብሔር ብዙ ያደርጋችኋል ብዙ ሰራዊት ያደርጋችኋል የብዙሃን እናት ትሆኛለሽ የብዙሃን አባት ትሆናለህ እግዚአብሔር እንደሚደግር ሁን እግዚአብሔር ባስቀመጠ ቦታ ተቀመጥ እግዚአብሔር ባስቀመጠሽ ቦታ ተቀመጪ ኢየሱስ ጌታ ነው ሃሌሉያ እየበዛ መኖር ትፈልጋለህ እየሰፋሽ መኖር ትፈልጊያለሽ ለእግዚአብሔር ቃልና እግዚአብሔር ለሚልሽ ሁኚ ታዘሺ እግዚአብሔር ሕይወት ዘመንሽን ያገለግልሻል እየተባረክሽ ትኖሪያለሽ እየሰፋሽ ትኖሪያለሽ ክብር ለኢየሱስ ይሁን አሜን ነው ወይ አዳም አትንካ ተባለ ነካ አታድርግ ተባለ አደረገ ክብር ለኢየሱስ ይሁን አታድርጉ የተባላችሁ አታድርጉ አትንኩ የተባላችሁትን አትንኩ ምክንያቱም ይሄ እግዚአብሔር ድምጽ ነውና ሕይወት ዘመናችሁን እግዚአብሔር ያገለግላችኋል እየባረከ በእጃችሁ ላይ ያለውን የሰጣችሁን ቁልፍ ታምናችሁ ተሰማርታችሁ ከሆነ እግዚአብሔር ምስክሬ ነው የሰጣችሁን ነገር አይነጥቅባችሁ ለሰጣችሁና ላዘዛችሁ ነገር ታምናችሁ ኑሩለት ተመልሶ ያያችኋል ተመልሶ ሲያያችሁ ለታዘዛችሁት ላዘዛችሁ ትእዛዝ ታምናችሁለት ከሆነ እግዚአብሔር ደስ ይሰኝባችኋል ክብር ለኢየሱስ ዛሬ ውስጤ ላይ ያለው ነገር ይሄ ነው ክብር ለኢየሱስ ይሁን አሜን ነው ወይ እንደ እግዚአብሔር ያለ ማንም የለም እንደ እግዚአብሔር ያለ ጻድቅ ማንም የለም ከፍም ዝቅም ሊያደርግ የሚችል እግዚአብሔር ነው ከፍም ያደርጋል ዝቅም ያደርጋል እግዚአብሔር ላጠፋው ጥፋት ለተሳሳተው ስህተት እግዚአብሔር ቶሎ ምላሽን ሰጠው ምክንያቱም ከእንደዚህ አይነት ጋራ አብሮ መቀጠል እግዚአብሔር አይፈልግም በእውነት እግዚአብሔር ላዘዛችሁ ትእዛዝ ኑሩለት ሕይወታችሁ ያማረ ይሆናል
ጌታ ኢየሱስ የተባረከ ይሁን እግዚአብሔር ከረዳኝ እግዚአብሔር ካገዘኝ አንድ ፕሮግራም ስላለኝ ነው ከዚህ በኋላ ልወጣ ስለሆነ ነው